ዘቀዘቃለ እዚህ ዱባይ ያለ ሰው ዘቀዝቀዋለሁ። እስኪ ማን አባቱ እንደሚያስቆመኝ ያለው የጎጃም ጎጠኞች ገና ቀጠቅጣቸዋለሁ። እስኪ ጆከር ያድናችሁ። የጎጃም ጎጠኞች ስል የጎጃም ህዝብ ጋር የምታገናኙ እቀጠቅጣችኋለሁ። እናንተ ከ12 ጎን ቁማችሁ እኔን ሰድባችሁኝ ከለቀኳችሁ ከማርኳችሁ አይማረኝ እናንተ ሌቦች አይማረኝ አለቃችሁ እንዴ ጥንባታም እንዴ የሰው ልጅ በቃ ስንት ጊዜ ታገስኩ። ተይምር ታይ በቃ ታይ እናቴን ስለጥፋት ታይ አድሬሴን ብሞት እኮ አሜሪካ ነገር አንድ ቁጥር ያስገደለ ጆከር እኮ ነው የቤቴን አድሬስ። አሜሪካን ሀገር እኮ ከፈለጉ $50 ለጥቁር ሰጥተው እኮ ማስገደል ይቻላል። በጣም ቀላል ነው ሰው ማስገደል። በነገራችን ላይ የቤቴ አድሬስ ወጥቶ ሲሰጥ እኔን ለማስገደል አንድ ቁጥር ላይ የሚቀመጠው ጆከር ነው። አንተ ቀማላም እናቴን አምጥተህ ሰድባት የዘን ሰዓት ዝም ስል በቃ ምፈራ መሰለህ። ይሄ እንግሪሳ ምናምን ኖ ማንነትን እንዲገልጹ ነው የማደርገው ከዚህ በኋላ ማንነትን። ጆከር ሌባው አለቀም። ጎጃም አትበይ እላለሁ። እናታችሁ አፈር ትብላ። ጎጃም እላለሁ። ግማታሞች ከኔ በላይ ጎጃም የማን አባታችሁ ኖሮ ነው? ቀማላም ጎጃም እላለሁ። የሰደቡኝ ሰዎች ከጎጃም የመጡ ናቸው። ለ12 አግዘው ሄለን ጠንጎ ቤት ገብተው ሲሰድቡኝ የነበሩት የጎጃም ጎጠኞች ናቸው። እንዴ ከነ ዋና ማረጋ እኮ በእኔ እዩት። እኔ ዋና ማራዎች ጋር እኮ የተያዝኩት በጎጃም እኮ ነው። ከነ ጽሬ ዘር ያዕቆብ ጋር እኩል ነው መጡ። አንድ አይነት እኔን ለመምታት ማለት ነው። እና ጽሬ ያዕቆብ ግን እነ ዘመነ ካሴን እንዴት ጥንብርኩ ሲያወጡ የዘመነ ካሴ ጥላቶች እዚህ ሚዲያ ላይ ያሉት የጎጃም ነን የሚሉ ማለት ነው። ዘመነ ካሴን በስሙ የነገዱ የተበላሸ ፖለቲካ ሰርተው ከአማራው የለዩ ባንዳ ሌቦች ስብስቦች እንደሆናችሁ እኔን ስታጠቁኝ ዛሬ አውቄያለሁ። ዘሜን የሚወዱ የጎጃም ልጆችማ በትክክል ስልኬ ላይ ይደውላሉ። በውስጥ ጽፈውልኛል፣ ይደውሉልኛል ስልኬ ላይ አውቃቸዋለሁ። እዚህ ሚዲያ ላይ የሆነ ሰዓት ላይ መስሏቸው ከእናንተ ጋር የነበሩ አሁን ደግሞ ጥለዋችሁ ዞር ያሉ ብዙ በጣም የጎጃም ልጆች መሬት ያሉትማ ጭራሽ እናንተ እዚህ ሚዲያ ላይ ያላችሁ አሉ። አንዳንድ መሬት ያሉ ግን አብዛኛው ትራሾች እንደሆነ ገዛ። ከዛ በኋላ ያኛውን ቤት ሲገዛ የእሷ ስም የለበትም። የሁለተኛውን ቤት ሲገዛ ግን የእሷ ስም አለበት። ከዛ በኋላ እዚህ ትመጣለች፣ ተመልሰው ይሄዳሉ። ስራ ካልጀመርኩ ትላለች፣ ኦኬ ይላታል። ከዛ ለስራ እንዲቀርበኝ ስትለው ቤት ነው የገዛው። ከዛ ወደ ስራ ትሄዳለች፣ ትመላለሳለች። ከዛ ወደዚህ ካልመጣው ዲሲ ካልመጣው ምረጥ አለችው። እኔ አልመጣም፣ ዲሲ የምሄድበት ጉዳይ የለኝም፣ የምኖርበት ጉዳይ የለኝም። እኛ የምንኖረው ቤተሰብ መስርተን የት መኖር ነው ያለብን? አትላንታ አንቢ ትላለች። ከዛ እዚህ ትመጣለች። እዚህ መጣ ደካ የለመደችው አለ እንደ ሞጣ ሉሊትን ያጫውት የለ ይለጠልጣል። አንድ ጀለስ አምጥቶ በኃይለኛው ሰቅሎ ሸጉራት። ከዛ እንባል እንትናል ዲቮርስ ሄዱ። ለምን ያሰበችው 2 ቤት ስላለ ከተሸጠ ነው። አፍገን ሜክማኒ ነው። ገንዘቤን ይዤ ላጥላለሁ። ከዛ ከዚህኛው ሰውዬ ታረግዛለች ማለት ነው። ታረግዝና ሄዳሉ። ፍርድ ቤት ሲሄዱ የቋመጠችው 2 ቤት ነው። አመት ከቆየ በኋላ ፍርድ ቤት ሄዱ። ከፍርድ ቤቱ ሲመጡ የተፈረደው የመጀመሪያው ቤት እሱ ነው። የሁለተኛው 1 አመት ሙሉ መብራት አልከፈለችም። እዛ ቤት ላይ 1 አመት ሙሉ የሚከፈሉ ነው ታክስ አለ፣ የጋርቤጅ አለ፣ የምን አለ ምንም አይነት ወጪ እሷ አላወጣችም። ስለዚህ የሁለተኛው መጀመሪያ የራሱ ቤት ስለሆነ የራሱ ነው፣ ማንም አልነካውም። የሁለተኛውን ቤት ሸጣችሁ ተካፈሉ ተባለ። የከሰረ ነው። ምክንያቱም የገዙ ቤት ብዙ ጊዜ ስላልሆነው ሞርጌጅም ስላለው ሲሸጡትና ለሎየር ምናምን ሲከፈል ባዶ ገባች። 5 ሳንቲ ከዛ ቤት ሳታገኝ ወጣች። ከዛ ከዚህኛውም 2 ወልዳ ያልበቃት እካክ ጋናዊ ማጫወት ጀመረች። ቸርች መሄድ እርምጥምጥ ሰዎች በምንም ነገር አይረኩም። ጋናዊ እየወሰደ መስቀል ጀመረ። እሱ የጋና 1 ልጅ የአበሻ 2 ልጅ አላት። ከዚህኛውም ጋር ተጣላች፣ ከሁለተኛ ባሏ ጋር ተጣላች። ኢትዮጵያ ብን ብሎ ገባ። ብን ብሎ አሳብደው ይህን ጉድ ሰምቶ ነው ኢትዮጵያ የገባው።
ብን ብሎ ኢትዮጵያ ገባ። ከዛ ጋንዬ ይለቅማል እንቁርቲን ያው ጋናዊ አግኝቶ ነው እንዴ? አበሻ ይጸዳሉ፣ ለጋናም ሆነ ለማንኛውም ይጸዳል። ከዛውን እንቁርቲ ብቻዋን ቀረች፣ በረሮ እያደረገች ቤቷ ላይ ዮኒ ማኛ እንደዚህ ነው፣ ዞይ እንደዚህ ነው፣ ፍራውል እንደዚህ ነው፣ ታሙ እንደዚህ ነው፣ ማን ነው እንትና እንደዚህ ነው እያለች በማውራት መኖር ጀመረች። ያውቋታል ዲሲ ማን እንደሚያውቁች ደግሞ ታውቂያለች አይደል? የኔ ጀለሶች አንቺ የምትኖሪበትን አንቺ ያለችበትን ምናምን ያውቃል። እዚህ ኮር ምጥምጥናት እንዴት እንደዚህ እንደሆነች ግራን ይገባል። አንድ የራሱ እግርሽ ተሰብሮ አጥንት ምናምን የምትይዋል አይደለ? እግርሽ ተሰብሮ ቢዝነስ ካላቸው ወንድሞቼ ጋር ሱቃቸው እየሄድሽ እግሯ ተሰብሮ ማለት ነው። ለአጥንቴ የሚጠግነኝ ጥሩ ስጋ ጥሩ አጥንት ስጠኝ ትላቸው ነበረ የቢዝነስ ኦነሮች። ገና ወገብሽ ይሰበራል። ለምን መሰለሽ? ክፋትሽ ጥግ ድረስ ነው። ያልነኩሽን ሰዎች ነው የምትነኪው። እንቁርቲ ያልነኩሽን ሰዎች ነው የምትነኪው። ጌታ ማንም ጋር በቅናት የምትመጪ ነሽ። ስለዚህ ለዚህ ነው ሞጣ ተሰብሯል። ዛሬ እንቁርቲ ተሰብራለች። ያቺ ቁጭራ ሀናቡ እንደኔ አስተዋት የለም። ሀናቡ ቁጭራ የሰው ቦይፍሬንድ ወስዳ ትዳር እያላት እኮ ነው ማወራ። አሁንም ትዳር አላት፣ ግን ማንም ነው የሚሸጉራት። ያሳዝናል። ኖ አገር ቤት እያለች እንቁርቲ ኦሮሞ ነው በጉዲፈቻ ያሳድጋት። የፈረደበት ኦሮሞ ይሰደባል። በጉዲፈቻ አሳድጓታል። ኢትዮጵያ እያለች በጣም ምርጥ ልጅ ነበረች። በጣም ምርጥ ልጅ፣ እዚህ ምርጥ ልጅ ነበረች። የሆነ ጊዜ ላይ ስትረስ ገባችሁ። እንደዚህ ትዳሯ ሲበላሽ ሲንግል ማም ስትሆን ምናምን 3 ልጆች ማሳደግ ቀላል አይደለም። ያጨልላል። እና በዛ የተነሳ ከሌሎች ጋር መነካካት ጀመረ። ቸርች የምትሄድ የነበረች ልጅ አሁን እንደዚህ እርምጥምጥ ሆና ቲክታክ ላይ እንትና እንደዚህ ስትል ትውላለች። 7 ብሬ ቁጭ አደርጋለሁ ነው የምለው። ሌላ የቀረ ካለ አምጡልኝ። ፍራውል ስንት ከፍሎ ነው? በጣም ብዙ ነው የሚከፍለኝ ፍራውል። አቅማቸው አይፈቅድም ብነግራችሁ፣ እዚህ ጋር አቅማቸው አይፈቅድም። እኔ ብነግራችሁ ፌንት ታደርጋላችሁ። ስለዚህ ይቅር። አካውንቱን አያችሁ አይደለም? ወደ 3.5 ሚሊዮን አካባቢ ሴቪንግ ላይ ቼኪንግ ላይ ኦልሞስት 200,000 ሴቪንግ ላይ 3.5 የሆኒ ማኛን አስቡት። ለምንድን ነው የምሰራው? እንዴት ነው የምሰራው? የሁላ ገንዘብ እያለን እኔና ፍራውል እንዴት ነው የምሰራው? ትቀልዳለህ እንዴት? ካለው ተወለድ ወይ ተጠጋ ነው። 3.5 ሚሊዮን አለን። አሁን ስቅስቅ ብላ አልቀስ ፍራውል ሂዝ ማ ብራዘር። አንተ ፈንዳ። አየህ፣ በችግሩም ጊዜ በምን ጊዜ ከጎኑ ነኝ። አንተ መፈንዳት ትችላለህ። እኔ ግን በረከታችሁ ይደርብን ትላለች። ግም የሚባሉ ልጅ እንዳደርሽበት አትደርሽበት ተባብለን ተቻለው ብሎ ካርጊክ ማን እንደፈታህም አላውቅም። ወይ ዋሽውን የሚባል ደደብ ነው ወይም ሌላ ብዙ አሉ እዚህ አንዳንድ ደደቦች ማለት ነው፣ ሞዴሬተር ያላቸው እነሱ ናቸው የፈትኩ ብሎ ካርጊክ በቃ ዳሴት አልደርስበትም አይደርስብን ተባብለን ትናንትና ደግሞ የኔን ኬዝ ይዘህ እርዱኝ አልኩ መሰል። እኔ መች እርዱኝ አልኩ? እኔ መች ቁሙልኝ አልኩኝ? እኔ ቁሙልኝ ብያለሁ። አንተ ደደብ፣ አንተ ላጫ፣ መጀመሪያ ለራሱ ቁም። አንተ እኮ ሰካራም ለማኝ እኮ ነህ። ሲከፈላችሁ በማይመለከታችሁ ልክ እኔ ቁሙልኝ እንዳልኩ ምናምን አስመሰላችሁ መጣችሁ። እኔን ለመሰደብ መጣችሁ። በደንብ ጎጃምን እየተናገረች አንተ ጥንባታም ስለ ጎጃም አንተ አባማና ባዛዡ ነክ የታባክ ደግሞ ስለ አማራ ፖለቲካ አውርተክ አማራ ችግር ላይ ያለ ህዝብ ነው ሲሰክር ማለት ነው። ቀዳሜ ወይ አርብ ነው አማራ የሚሆነው። ይሄ ሰካራም ማለት ነው። ጃፒ የሚባል ሰካራም ጠጁን ይግፍና አማራ ትዝ ይለዋል። ያ ህዝብ
እንትን ብሏል። የህዝብ ተጎድቷል፣ እየተገደለ ነው። ተው እያልኳቸው ነው። ግን እዚህ ሚዲያ ላይ እያሉ ይለምናሉ። በእንትና በዚህ በጆከር ቅናት ልትፈነዳ ብለሃል ነበር እንዳንተ እበት የበት ልጅ ማለት ነው። እስኪ አባክየው ጆከር ለጥፌዋለሁ ምን አባ እንደምታመጣ ይካሉ ምን ደግሞ አሁን የት እንደሚኖር እስኪ ምን አባ እንደምታመጣ አንተ ለአጫ ሜ ነው። እስኪ ምን አባክ ታመጣለህ? በስድብ ለአጭን ማዝረክረክ ነው። ትናንትና በቂጧ በርበሬ አስገብቼ ኧረ ተው ቀዘና ቴምርን እኔ ፊት ራሱ በምን እድልክ እንዴት አቅም ኑሮ ነው ያጠገብ የምትቆመው? ጃፒ እኔ እኮ እንዳንተ አይነት ግም ወንዶችን እኮ በጣም ነው የምጸየፈው። አንተ ጥንባታም ሽንታም ጆከር ሌባው ይሄ ነው። አንተ ራሱ አወጣዋለሁ ስትል እኮ እኔ ነኝ ያስተውኩህ አይደል እንዴ? ዛሬ ለፍራ ሁለቴች አጋሹ ናቸው። ቴምር ልክ ቁሙልኝ። ሲጀመር እኔ ቁሙልኝ አልጠየቅኩም። እንደናንተ አይነት ሽንታሞች አልጠየቅኩም። በጣም ነው የምጸየፋችሁ እናንተ። አንተ እኮ ብልጽግና ካድሬዎች ቤት ላወራ ስገባ እኮ ቴምርን አታስገቧት ያልክ እኮ ነው። ለዮኒ ማኛው ቤት ስገባ እኮ እናንተ ቤት እኔን ከሚያ ልታጠፉ። እኔ እንደው ሞር ፌመስ እየሆንኩ መጣሁ። መፈመስ አልፈልግም ግን ሞር አልፈልግም። ሲጀመርም ከድሮ ፌመስ ነኝ እኔ በዩቲዩብ እዚህ ቲክታክ ላይ ነው እንጂ ማልታወቀው። እኔን ልታጠፋ ከሚዲያ እኔ ያለሁበት ቤት ቴምር አገባም። አረ ከዛ እኔ ስገባ ተሽቀንጥረክ ወረርክ እኔን ልታጠፉ ምናምን። ጃፒ እኔ ቤት ልትገባ አንተ ላጫም ቆሻሻ አንተ እኔ ቤት ልትገባ አንተ ቡሽቲ እኔ ቤት ልትገባ አንተ በጣም ነው እኮ የምንቅክ፣ በጣም ነው የምጸየፍክ። አንተ እኮ ጌይ ስለሆንክ እኮ ሴት ልጅ እኮ በጣም ነው እኮ የምጣለው። እመቤቴ ምስክሬ ነው የምልህ ዮኒ ቬጋስ እና ፍራው የመጨረሻ ወስኗል። ይህን ካላረግን ሞት የእኛ ገንዘብ ትገል ይባል። እመቤቴ መሰከፈሳል ህግና ብር ይፍጭ ብለው እሺ። ከዛም በኋላ ስለ ዲስትራክሽን ስራውን ላሰማክ። አሁን ስላገኙ ጨዋታው ይሄ ነው። ቬጋስ ቁማሩ ካልገባችሁ ሶሻል ሚዲያ ላይ ዲስትራክት የማድረግ ስራ ይሰራል። ዮኒ ማኛ ገንዘብ ይቀበላል። እዚህ አጋጣሚ ገንዘብ እየተቀበልኩ እለጠልጣል። ሞቅ ያለ በደንብ የተመጣጠነ ከተፈለገ አለውላችሁ። ጨዋታው ይሄ ነው። ሰው አሁን የሚያሳስብን የውሻው መጮ ሳይሆን የውሻውን ባለቤት ነው። የውሻው ባለቤት ነው። እኔ አሁንም ውሻህን መላክ ትችላለህ። ፊራውን ማንክ አንተ ቀለም ወርቅ የምትባለው ውሻህን መላክ ትችላለህ። ውሻ ካያሳስበኝ የውሾቹ ባለቤቶች ናቸው ዋኖች ውሻውን የሚልኩት ለጋኑ አላማዬ እናንተ ጋር ብቻ ነው። በጎን ሽምግልና ይልካል፣ እኔ ጋር አስታርቁኝ ይላል። ከዛን ላይቭ ላይ ደግሞ ኢንተርኔት ላይ ያሰድበኛል፣ ልጆቼን ያሰድባል። ፊራውሌት ብቻ እንደ ዳጊ ግሩፖች ዮናስ ሙሉነህን ልካችሁ ልጆቼን ታሰድባላችሁ፣ ሴትነቴን ቫዮሌት እንዲደረግ ታረጋላችሁ፣ ታሰድቡኛላችሁ። እኔ ጉዳይ ከእናንተ ጋር። ውሻችሁ ጥርስ የሌለው ውሻ ነው፣ መናከስ እንኳን አይችልም። ዝንብ የምትንቀው ውሻ፣ ያረጀ ውሻ፣ መደበቂያ የሌለው ውሻ ነው ያላችሁ። ከምንም የወደቀ ከሁሉ ነገር የወደቀ ሰውን ይዛችሁ በእኔ መዋረድ የእናንተ ወንጀል ኃጢአት አይሸፈንም። ገና ትጋለጫለሽ፣ ትዋረዳላችሁ። እስቲ አውራ አቤ ላይ በደንብ እኮ በቃ ቪዲዮቹ ፍንትው አድርገው ያሳያል። አሁን የሚጋጋጠው እውነት እየወጣ የእውነት ጅራት ተይዞ ቅድም እንዳልሽው ዲስትራክት የማድረግ ስራ እንዳለ ያውቃል። እሱ ብቻ አይደለም፣ ቀለም ወርቅ አይተንፍሱ ራሱ ዮናስ ሙሉነህ ከ15 በላይ አመት በላይ ሶሻል ሚዲያ ላይ እንደመቆየታቸው ህዝብ በምን አጀንዳ ሴንሲቲቭ እንደሆነ ያውቃሉ። የትኛውን ብሔር ቢነካው እንደሚጮሁለት፣ የትኛውን የሃይማኖት ክልል ቢነካ
ሶሻል ሚዲያው እንደሚጥለቀለቅ ስለሚያውቁ የፍራኦል የጌታቸው የሁለቱም ጌታ ነው ፍራኦል የዮናስ ሙሉነህም የተናገር እውነቱን ወይም የቀለም ወርቅ አይተንፍሱ ጌታቸው አባታቸው መሪያቸው ፍርፋሪ ጥለውለት ይጥላላቸዋል። የእሱን አጀንዳ ለማስፈጸም ነው እዚህ ሚዲያ ላይ ሽር ብትን የሚሉት። በተደጋጋሚ ለጽድቅ ሳይሆን ለአመፅና ለተንኮል ከዚህ ሰው ጋር ቀኝ እጃቸውን ሰጥተው የምትመለከቷቸው የጣለላቸው ቅልጥም ስላለ ነው፣ ልክ እንደ ውሻ ማለት ነው። ስለዚህ ዮናስ ሙሉነህ ያለ ወትሮ ወንጌልን ቁጭ አድርጌ አሁን መራገጥ እጀምራለሁ አለ። 8 ወር ታግሰ ከ8 ወር በኋላ የፍራኦል ኢቴቻ ገበና ሊወጣ ሲል እውነት ለዛች ሴት ሊወጣላት ቃል ሊወጣላት ሲል በዚህ ሰውዬ ሸዋሸዋስ ህዝብ መዘረፍ ሊያቆም ሲል ወንጌልን ቁጭ አድርጌዋለሁ አሁን ሁልሽንም እጨረግድሻለሁ ብለህ መውጣት ለምን አስፈለገ? በራስ አንደበት ዲስትራክት ማድረግ ስለተፈለገ ነው። አለቀ። ስለዚህ እኛ በመሰደባችን ታብታብ ይደረግ ነው መናገር ፈልገሽ ከሆነ ተናገር። ታብታብ አድርጉ ነው። ታብታብ አድርጉ ወገኖች፣ ታብታብ አድርጉ፣ ኮፒ ሊንክ አድርጉ እና ስለዚህ በጣም ዲስትራክትን ለመሆን እንዳትሞክሩ ወዳጆቼ። አንድም ጉዳይ ግብ ላይ ካደረስን ካሳካን በኋላ ዲስትራክት እንሆናለን ወደ ራሳችን ጉዳይ። እኔም ወደ ራሴ ቶፒክ እመልሳለሁ፣ እናንተም ወደ ራሳችሁ ቶፒክ። አሁን ግን የደቦ ስራ ነው። በገጠሪቱ ኢትዮጵያ ላይ የደቦ ስራ ይባላል። በተለይ እርሻ ላይ የአንድ አባት እርሻ በሁሉም ሰው ጉልበት ይታረስና ይጎለጎልና ይለቀምና ማይሆን ነገር እንትን ይሆናልና በአንድ ጊዜ ይጨርሱታል ስራቸውን። ሰኞ አንድ እርሻ ላይ ከዋሉ ማክሰኞ አንድ እርሻ ላይ ይውላሉ፣ ሮብ ሌላ እርሻ ላይ ይውላሉ። እነዚህ ሰዎች የተበታተነ ጉልበታቸውን አንድ ነገር ላይ ያውላሉ። መዝራት ሲጀመር ግን ሁሉም የራሱን ይዘራል፣ ሁሉም የራሱን ያደርጋል። ስለዚህ በአንድ ልብ በአንድ ሀሳብ እጃችን ላይ ስልካችን ስላለ በአንድ ሀሳብ ተስማምተን ፍራኦል ኢቴቻ የሚባለውን ሰውዬ ከዚህ ሶሻል ሚዲያ ሌብነቱን ገልጠን ማንነቱን አራቁተን። በነገራችን ላይ የፌስቡክ ማህበረሰብ ቶሎ ነው የባነነበት። ቶሎ ባነነበት ጣጣጣ አረጉና ሶሻል ፌስቡኩን ዘግቶ እየፈረጠጠ መጣ ወደ ዘጋው ቲክቶክ ማለት ነው። ፌስቡክ ላይ የተማረ ኃይል ነው ያለው፣ አይምሮን ያገናዘብ ኃይል ነው ያለው። ወደዋልተከላከልበት የፈለገችበት መንገድ ወደ ብሔር ለመውሰድ ነው። እሷ የብሔር ካርድ ነው ልትጫወት የፈለገችው እዚህ ላይ። ኦሮሞ አይደለችም፣ ትግሬ ናት። ያን ማድረግ የፈለገችበት ምክንያት ይኸውልህ፣ ኦሮሞና አማራ ማጣላት ስለፈለጉ ነው። ስራዋ ያለ ነው። ኤቭሪባዲ አቃሌ ዋኖፒ ላውራ ጓልሰገን አለሽ እንዴ? አዎ፣ አይ በጣም ታገስኩ። አንድ ሴት እኔ ብቻ ብቀመጥ ሁሉም ወንድ ተደራርቦ ማውራት ጀመረ። ኦኬ አውሪ ጓዳ አውሪና በቃ የኔ ተራ ነው። ቀጣይ በቤቴ እኮ ማውራት አልቻልኩኝም። ክብራትና ክብሯን እንኳን በደህና ወደ ቤታችን መጣችሁ። ተመልሰናል። ልፋታችንን ቁጭ ብለን እያየን እንገኛለን። ዘራ ያዕቆብ ወጣ። ነቱ ፓስተር፣ እኔ የታዘብኩትን ነገር ነው ለመናገር መሞክረው። ምንድነው በዚህ መሀል የታዘብኩት አንድ ነገር ቢኖር ሳይመቻቸው ወይንም ደግሞ የሆነ ያልተመቻቸው ነገር ሲኖር ፈረደበት። ይሄ ትግሬ ፈረደበት። ትግሬ ነው ትግሬ ናት መባባል፣ ፎቶ ተለጣጥፎ ቆይ ፓስተር ለሚፍንሽ ሁሉም እየዞረ ትግሬ ነው ይላል። መሬት ላይ ያለውም ትግሬ ላይ ያሳባል፣ እዚህ ኢንተርኔት ላይ ያለውም ትግሬ ያሳባል። ዋይ ታዲያ እኛ እንደዚህ ብዙ ከሆነን ታዲያ ኢትዮጵያን ማን ይላ ምድረኩስ አንኩስ አረኛንም ቆይ እንዴ ነው ፓስተር አይደለም። ነው አንዴ ይኸውልሽ፣ ትግሬ ስንል ቲፒኤልኤፍ ነው በአማራ ፖለቲካ የተደበቀው። እሺ ኦኬ ፓስተር እንዲናርግ ትግሬ ከሚባል ጆከር ትግሬ ነው። ቆይ አይደለም የተቸገርነው እኮ ይኸውልህ ወያኔንና ቲፒኤልኤፍን መለየት ያቃተው ደናቁርት ጋር እኮ ነው እየኖሩ እነሱ ናቸው። የትግራይ ህዝብና ቲፒኤልኤፍ አንድ ነው ያሉን ፓስተር። ለምን አንድማ አይደለንም? እንዴት ፓርቲና ህዝብ እንዴት ይሆናል? አልተረዳሽኝም። ጓልሰገን አሁን ይኸውልሽ ፌር እንሁን። አንቺ አሁን ብቻ ነሽ እኛ ጋር መጥተሽ ሁሌ ቲፒኤልኤፍን የምትቃወሚ። ኦኬ 95% የትግራይ ህዝብ ቲፒኤልኤፍ ነው። ወደሽ ፓስተር 90% አትበለው ግን አዳምጥ። ከዚህ በፊትም ቢሆን እኔ ቆይ እያልኩሻለሁ እሱ አሁን እኔ ፓርለ ይኸውልሽ እኔማ አሁን እኮ ይኸውልሽ ትግሬ ቲፒኤልኤፍን ቢቃወም ላለፈው 2 ዓመት ይንከባለን ነበር።
ላለፈው 2 ዓመት ይቃወም ነበር። ላለፈው 2 ዓመት እንትን ነበር። ቲዲኤፍ ነን ብለው አንድ ነን ብለዋል። I will double check. If I get you a new phone, would you ever ask my phone or no? No. You promise? Promise. Okay. All right. I'll get you a new phone. Okay. Thank you. Okay. All right. So, እዚህ ጋር ላሳያችሁ ቴምር እንዴት እንደምትረገጥ ላኩልኝ የቴምርን የታለች ላኩልኝ። አረ እዚህ ጋር ነበረኝ እኔ ስቶሪ ላይ ሁላ አድርጌው ነበረ። የታለች እቺ ሌባ ወይሽ ይቅርታ ስለስድብ እኔ ታዳምጪኛለሽ? ገንዘብሽን የተበላ አልተበላ እሱን ለእኔ ቋሚ ጥላቴ ነሽ አንቺ። ግልጹ ልንገርሽ ጆከር ጋር በቃ እያንዳንዳችሁ ነው በየቀኑ ፎቶዎችን እየሰቀልኩ ምረቅጣችሁ። ኦኬ የመሀሪ ገብሬ ልጆች ጀማል ከድር፣ አንዱ ደግሞ ስሙ ተነግሮ ነበር ጠፋ። 3 ልጆች አሉት፣ ሴቶችም አሉት። መሀሪ አማርኛ እንደማይችል ነግሬያቸዋለሁ። በነገራችን ላይ ሌላም ታሪክ አለ። የመሀሪ ገብሬ ልጅ ጆከር ምን እንዳደረገው ኔክስት ነግራቸዋለሁ። ሳውዲ አረቢያ እሱ ይቀመጥ፣ ኔክስት እሄድበታለሁ። ኔክስት ደግሞ ስመጣ ሌላ ብዙ መረጃዎች ነው ይዤ የምመጣው። 2 ልጆች እንዳሉት ልጅቷ የምዕራብ ወሎ ልጅ እንደሆነች አሁን ሳውዲ ናት። ልጆች 2 ወንዶች ልጆች አሉት። ኢትዮጵያ ነው። የአንደኛው ልጁን ስሙን ማን ነበር ተነግሮኝ ነበር፣ እኔ ረሳሁት። 2 ልጆች አሉት። ይሄ ሌባ ግን እዚህ ሚዲያ ላይ ምንም ብቻ ያልነከፈው ሲጀመር HIV ራሱ በሽታ ያጣውም ኤዲሳም ነው። እኔም ቫይረሳም ይላል። ቫይረሳም በሽተኛ ኤዲስ አለበት ጆከር። ያላሳደደው ሴት የለም፣ ያልቀመሰው ሴት የለም። ልም ያለ ዱርዬ ሌባ ነው። ዱርዬ ቂጡን የጣለ ዱርዬ፣ እልም ያለ አጫሽ ሱሰኛ፣ ካላጨሰ የማይንቀሳቀስ ሰውነቱ ሁሉ ይንቀጠቀጣል አሉ ሲጋራ ካላጨሰ። በጣም ይገርማል። በዚህ ልክ ቦርኮ እኮ አይመስለኝም እኔ። ካላጨሰ ግማቱ ደግሞ አሉ ራሱን አይጠብቅም አሉ። ሸታታ ከቅጥነትህ የአፍህ ጥቁረት ይሄው እዚህ ጋር የጠቆር ያለው ፎቶ ነው። ከንፈሩ ምን እንደሚመስል ከማጨሱ ብዛት ከሰል ነው የሚመስለው። አንተ የጠነባክ ቆሻሻ ቦርኮ አማራ ነኝ ብለህ ስትሸቅል ኑረሃል። የመጨረሻው ሰዓት በእኔ ነው የተያዝከው። እኔ ይላችሁ እኔ ነው ልክ ስንት ዓመት ሰድበኸኛል። በ4 ዓመት ዛሬ ፎቶን አውጥቻለሁ። በቃ ይላችሁ ኢነፍ ኢዝ ኢነፍ። ኦኬ ኢነፍ ኢዝ ኢነፍ። ሲበቃ ይበቃል። እናቴን ልጥፈው፣ የቤቴን አድሬስ ልጥፈው አሳልፌ ሳልሰጠው ቴምር ለምንድን ነው ያን ያደረገችው ብላችሁ መጠየቅ አለባችሁ። ዛሬ ለፍራኦል ቴቻ አግዞ 3 ዓመት በቆሰልኩበት ኢትዮጵያኖች በሙሉ ከጎን የቆመው የጎጃም ጎጠኞች አለች ብሎ ሊመጣ የጎጃም ጎጠኞችማ እነዚህ ጥንባታሞች ገና ቀጠቅጣቸዋለሁ። እኔ አላርፍም። እነሱን ከመቀጠቀጥ ካረፍኩ እኔ ቴምር አይደለሁም። አሁን እናንተም በየተራ ዮኒ ማኛው፣ አንተ እዮዳብ በየተራ መጀመሪያ ላስቀዝናችሁ። ሞጣ ቀራኒዮ በየተራ ቀጠቅጣለሁ። የብልጽግና ካድሬዎች አጼ ዘርዓ ያዕቆብ በየተራ ቂጥህን ገልቤ እየለበለብኩህ ማለት ነው። እኔ አጀብ አልፈልግም። ብቻዬን እየቀጠቀጥኩክ ከጨረስኩ በኋላ ደግሞ የጎጃም ጎጠኞችን በማረግጣችኋለሁ፣ እመጣላችኋለሁ። እናንተንም አለቃችሁም
በእናንተ ዋጋ ከፍዬ ዛሬ አሳልፋችሁ ሰጣችሁኛል። አለቃችሁም። አማራው ራሱ በደንብ እንዳውቃችሁ ነው የማደርገው። እኔ ከኦሮሞ ጎን ቁማችሁ አሳልፋችሁ የሰጣችሁኝ ሌቦች፣ የጎጃም ጎጠኞች፣ ከጀርባ የወጋችሁኝ አለቃችሁም። ኦሮሞዎቹ ራሱ ታዝበው ምኑ ነው የጎጃም ልጆች ተብላችኋል። ከቻላችሁ እንደዛ ያደረጋችሁ እራሳችሁን አጥፉ። እናንተ አውሬዎች፣ እኔን ተሳድባችሁ በሌላ ብሔር ትዝብት ውስጥ የገባችሁ ግሞች። ቴምር ጎጃም ተናገረች። አረ ቴምርን ከፍራ ሁለቴቻ ጋር ሆኖ የጎጃም ጎጠኛ ጥንቦች ቴምርን መስደብ ይችላሉ። እናታችሁ አፈርት ብላ ማና አባታችሁ ስለሆናችሁ ነው ቴምር የምትሳደቡት። እናንተ ቆሻሾች፣ ካንሰሮች። ካንሰር ምን አባት አመጣልክ? ቴምር በቃ ትሰደብ እሺ ኖ መባል የነበረበት ቴምርን እንዴት ከፍራ ሁለቴቻ ጎን ሆኖ ይሰድቧታል? ይቺ ልጅ እኮ ተቸግራ ነው ችግሯን እንደዚህ ቴዲቢ ልታስረዳ ሄደች። መባል የነበረበት ይሄ ነው። የጎጃምን አንተ ፍርፋሪ ለቃሚ፣ ነገ ደግሞ ማናባን አምጥቼ እንደምዘቀዝቀው አሳያለሁ። ዛሬ ስደብ ቤት ከፍተክ ዛሬ ፎቶ ለጥፍ ያለው አይደል ጆከር፣ ነገ ደግሞ ማን ይዤ እንደምመጣ አሳያለሁ። ነገ ማን ይዤ እንደምመጣ ይቺ ሴት ቤተሰብ የላትም። ይቺ ወዲት የምትባይ ትላም ይቺ ከዚህ ይቺ ጥንባታም እና ሻፈርት ብላ የትላም ልጅ እንደናንተ እነዚህ ማይንዳችሁ የላሸቀ ግን ሴቶች እኮ ናችሁ። እየተሰደባችሁ ሴት ልጅ ምናምን ይባላል። ዛሬ እኮ ይሄ እናንተ ጥንቦች ስለሆናችሁ ነው። በነገራችን ላይ የሁሉ ጥቃት እኔ ላይ የሁሉ እንድኔ ላይ እየተረባረበው ግን ስለሆናችሁ መብታችሁን የማታስከብሩ ጥንብ ሴቶች መብታችሁን ስለማታስከብሩ ዛሬ እኔ ላይ የሁሉ ወንድ ዘመተ። ምክንያቱም ሴት ልጅ አንቺ ዝም በይ ስትባል እሺ ወደዛ ሂጂ እሺ ኖ ያስለመዳችሁ። ይቺ ልጅ ቤተሰብ የላትም እንዴ? ቤተሰብ ስላለኝ ነው ኦኒ ያለው ቤተሰብ ኖ በጥፊ ስትባይ 3-4 ጊዜ በጥፊ ጠርቅሚው እየረገጥሽ እግርሽ ስር እርገጭው ተብዬ ነው ያደግኩት እኔ። አንድ ሲመታች 2-3 እርምጃ ተራመጅ ነው የተባልኩት። እንደናንተ የስለ ልቦና ስልብ አድርጋ አይደለም ቤተሰቦች ያሳደጉኝ። ዛ እሷ ለመብቴ እንፋለመው። አሜሪካን ሀገር ያሉ ሴቶች እኮ ጥቁሮች ከነካታሽ መደምዳለ ይዛ ፈነካክታ ነው የምትጥልክ። መብቷን ታውቃለች። የእኛስ እናንተ የገማችሁ በበታችነት እየተረገጣችሁ ያደጋችሁ ሴቶች ሴት ስትጠቃ ዝም ስለሚባል እኮ ነው። ዛሬ እኮ ይሄ የአገራችንን እድገት ቆሻሻነታችንን ወንዶቹ ሴት ልጅ እንዴት ቆሻሻ እንደሆነች ያሳዩበት እኮ ነው። ሁሉም ተጽዕኖ ፈጣሪ የተባለ በሙሉ ለፍራ ሁለቴቻ ተበድዬ ከመኪና ወድቄ ተጎድቼ ከሞት ድኜ አሁን ለኔም ብትቆሙ ነው የሚገኝ። ምን ለራሳችሁ መች ለራስሽ ባልሽ ቤት ውስጥ አመድ እያቃመ 5-10 እየሰጠ የወንድ እጅ ስትመለከች ምናምን የኖርሽ ሴት አንቺ ወንድ በቃ ወንድ ልጅ በትምትል ይወልዳል። ዲቃላሽን ካካተ ያለሽ ከዛ ጅጁን ታያለሽ። የምትኖሪው እንደዚህ ነው። ከዛ በጥፊ በእርግጫ እያጣለመ ያኖርሻል። በቃ ዳ ሴት ለመብትሽን አታውቂም። ምክንያቱም ስራ ትሰሩ መብታችሁን አታውቁም። ሰነፎች ናችሁ። ቂጥና ጥፍርሽን ማሳደግ ነው፣ ሌላ ነገር የላችሁም። ስለዚህ እናንተ ደደቦች እኔ ብሰደብ እየተረገሽ እንደ አህያ ያደግሽ ሴት ወይም የኖርሽ ሴት ዛሬ ምክንያቱም ለምነውስ ሊሆን ይችላል። ለእኔ ግን ሪሲቱን በእጅ መሰጠቱ ራሱ ቀላል አይደለም። ራሱን ማሙሻን እዚህ አምጥቼ ቤት አውስትራሊያን የሆነ ማኛውን ስደብልኝ ብዬ 4500 ከፍዬዋለሁ። አንቺን እንዴት ያጠቃሻል? እውነቱ መነገር አለበት ብሎ ሲናገር ሰምታችኋል። ገስት ላይ እንደገና ዞር ብሎ ብድር ነው የሰጠውክ ምናምን ቢል ብድር የመለስክበትን ሪሲት አምጣ ብዬ ጠይቃለሁ። እኔ ደግሞ በቃ አለቀ። እገጥማችኋለሁ ሁላችሁንም። ደግሞ እነዚህ ፓንት መቀየሪያ ሞጣ ቀራ እናስባችሁታል። ጆከር እናስባችሁታል። እንዲሁ ትንሽ ሻል የሚለው እዮዳብ ነው። እዮዳብ ድሃ አይደለም። ሞጣ ድሃ ነው። ዮኒ ማኛው ድሃ ነው። ጆከር እንደምታዩት ድሃ ነው። ጃፒ ድሃ ነው። ሰካራም ነው ጃፒ። ሁሉ ድሃዎች እኮ ናቸው። እነዚህን ድሃዎች ደግሞ ይሄ ሌባ አጭበርባሪ አንዳንድ 2,000 እየተበደረም የሰውን ብር እየዘረፈም ሰጣቸው። ለሱ ጥሩምባ ሆነው ቆሙ። አጸዘራ ቆብ ድሃ ነው። ልጆቹን በወርፌል ነው የሚያሳድገው። 24 አወር አይሰራም።
ልጆች እነዚህ በሙሉ የምነግራችሁ በቃ አፄ ዘርዓ ያዕቆብ ሽሻ ቤት ከፍቶ ትንሽዬ ማዕሰልና አንድ ሁለት ሽሻ ዕቃ ምናምን አዘጋጅቶ ቤት ተከራይቶ ሰው አልመጣለት ሲል የዘግቶ ሽሻ በራሱ እያፈነዳ ጨርሶ ነፍቶ ራሱ ጨርሶ መጨረሻ ላይ ዘጋው። እነዚህ አቅም የሌላቸው ቅንቅናም ወንዶች ናቸው እኔን የገጠሙን። ፋይናንሻል እጥረት ያለባቸው ድሃ ወንዶች አሜሪካን ሀገር ቂጣቸው በመቀመጥ አረንጓዴ የሆነ ገባችሁ? እነዚህን ደግሞ አለቃቸውም። ጆከር የሚባለው ሌባ የብልጽግና ካድሬ ነው። በቃ እጅ ተፍንጅ ተያዘ ዛሬ። እጅ ተፍንጅ ተያዘች ጆከር ዛሬ እጅ ተፍንጅ። ቤተልሔም ዳኛቸው ባታውቅ ይህን ጉዳይ ዩሪ ባያውቅ አንተ ከተሳካል ነበር። እኔ ሲጀመር ይትላችሁ በጎኔ ንጹህ አማራዎች አሉ ብዬ ካሰብኩ ዴይ ቱ ዴይ በአማራነት የደረሰብኝን ነገር እናገራለሁ። ለማቃቸው ሰዎች እናገራለሁ። እንደዚህ ያደረጉኝ ሜቢ ችግር ቢፈጠርብኝ እንኳ ራሱ እንዳውቁ ፈልጋለሁ። ነግራችኋለሁ። ሜቢ እኔ የሆነ ነገር በሆን ያ በህይወት ያለ ሰው ስለኔ ያወራል። ቴምር እኮ እንደዚህ ብላኝ ነበር ብሎ የቤቴን አድሬስ ላኩልኝ። ለቤተልሔም ዳኛቸው የቤቴን አድሬስ ላኩልኝ። እሷ ጋር ስጣላ ነው የላኩልኝ የቤቴን አድሬስ። የመጀመሪያ እሷ ጋር ሳንጣላ በፊት ውክልናዬን አስፈራሩት። የንግድ ፍቃዴን ላኩልኝ። ለእሷ ጉዳይ ከዚህ በኋላ አንድ ነገር ብታደርግ እንገላለን አሉት ብዬ ለቤተልሔም ዳኛቸው ነግሬያታለሁ። ኧረ እባክሽ አለችኛ። እንደውም ንብረት እንኳ ቢኖርሽ እንኳ ካለሽ ቢወስዱትን ፋኖ 4 ኪሎ ሲገባ ያስመልሱታል ምናምን ብላ እንደውም አጽናናችን። ኧረ እኔ የለኝም ንብረት አልኳት። ቤተልሔም ዳኛቸው ታውቃለች ይሄንን ሽቀማላም። ለማንኛውም ይሄንን ሌባ ትግሬ ጆከር የሚባል ወንድሞቹ በሙሉ የብልጽግና ካድሬዎች ፋኖን የሚያስጨፈጭፉ እነሱ እዛ እያስጨፈጭፋሉ። እሱ ደግሞ እዚህ አማራ በሚል ስም ይሄ መሰሪ ተንኮለኛ ኦሮሞን እየተሳደበ አማራን ያስጨፈጭፋል መሬት ላይ። አማራ እኮ ስንቱን ጉር ነው የተሸከመው። ዛሬ በእኔ ጉዳይ ጭንብሉ ተገለጸ። አለቀ። ዩደን ጆከር ዩደን ጨርሰሃል። በቃ በእኔ ጉዳይ ማንነትህ ተገልጿል። ይልቁንስ ማለት ነው ፍራው ልቴቻ ያሰጠቅ ብር ቢቀርብክ ይሻል ነበር። አብዛኛው አማራ ማንነትን ዛሬ በደንብ ገልጸዋል። በቃ ታውቃል። በቃ እኔ ነካክ። እኔ ደግሞ ፈጣሪ ጥሎብኝ ማለት ነው የሆነ ነገር ስደረግ የሆኑ ሰዎች ወደ እኔ ይመጣሉ። አለቀ። ዶክሜንት ይዣለሁ ብላ ያልከው ዶክሜንት የብልጽግናዎች እጅ ላይ የነበረ እኔን ከፋኖ ትግል አፍሽን ዝጊ ያሉብኝ ዶክሜንት ነው። ይሄ ዶክሜንት ካልሆነ ውክልናሽን እንደፋዋለን፣ በስብሽ ንብረት ምንም ካለ እንወርሳለን ብለው ያስፈራሩብኝ ዶክሜንት ነው። ዶክሜንት ዛሬ ይዘው መጣክ። የንግድ ፍቃድ የቤት ካርታ ነው መሬት ነው ብለክ ይዘህ መጣክ። አንተ ማይም አንብብ መጀመሪያ። ታው ብያለሁ። ታው በቃ ዛሬ እጄ ላይ ወድቃል። አንተ ካድሬ ሌባ ተነቃብክ። ያ አውሩ ማውራት የምትፈልጉና ወደ ሌላ ረገጣ ሄዳለሁ። ሌላ የሚረገጣል። እሺ ተምርዬ እንደምን አረፈድሽ? እንዴት ነው ወንድሜ? አለን። አይ ጥሩ ነው። እነዚህ በአማራ ስም የመጡ የማንነት ችግር ያለባቸው ሰዎች ሲፈልጋቸው አማራ ሆነው እንደ አማራ በአማራ ስም ሌላውን ሕዝብ ይሳደባሉ። የአማራ ሕዝብና አማራ እንዲጣል አንዴ ይጨርስ። ቆይ እንትና ይጨርስና ታወራለህ። ኢንፎርሜሽን ልስጥሽ። እሺ ቆይ እሺ ቆይ አንዴ እንትና ኪንግ ያውራና ይጨርስና ታወራለህ። አንድ ደቂቃ ነው። ትክክል ነሽ። ምክንያቱም ትክክለኛውን መረጃና ማስረጃ ስለምታመጪ ሁለተኛ ቀን አይሉ። አሁን እነዚህ ነበሩ በተለያየ ቦታ ተሰማርተው ነካካኝ ሊጥልክ ነው እጄ ላይ መጣክ። እያንዳንዳችሁ እኔን አታሸንፉም። እያንዳንዳችሁ ጆከር አማራው እንዲለይክ አድርጌሃለሁ። በእኔ ጉዳይ በደንብ ተለይተሃል። የብልጽግና ካድሬ አፄ ዘርዓ ያዕቆብ ምን አይነት ፖለቲካ ይሰራል ይታወቃል። አንተ በአማራ ስም ኦሮሞን እየተሳደብክ ምን አይነት ስራ ሰርተሃል ትታወቃለክ። መጨረሻ ላይ ተንተፋትፈክ መጣክ። እጅ ላይ ወደክ። በራሴ ዶክሜንት መብራት እየተባልኩ ስሰደብ ነበር። ቴምር እንደሆነ ስም ይሄው አረጋገጥኩልክ። እስኪ አንተ ውጣ። ገብረ እንትና ዘገየ ገብረ ጻድቃን ነህ አንተ ጥንባታም። የወንድሞችን ሙሉ ስም ሁሉ ይዤልሃለሁ። ላንብብልክ እዚህ ጋር አንተ የብልጽግና ካድሬ። ወንድምክ እንትና የት ነው?
አዲስ የገብሬ አንተ ጥንባታም ፋኖችን አስጨፍጭፎ ደስ ሄዱ የተደበቀ ሌባ ወንድም ነው ያለክ። መሀሪ አማርኛ አይችልም። አንተ ጥንባታም ማለት ነው። ዘገየ ገብሬ አንተ ነክ። መሀሪ አማርኛ ራሱ በደንብ አያወራም። ነገ ደግሞ ምን እንደማመጣልህ አሳያለሁ። አንተ ጀማል ከድር የሚባሉት የእንትና አንተን ደግሞ ሳውዲ አረቢያ አሲዞክ የነበረው የወንድም ልጅ አንተ ጥንባታም ይችን ጆከር አንተ ፍራው ልትቻን በብር ኃይል አልበለጠኝም እንኳን አንተ በብር ኃይል እናንተን ሁሉ ገዝቶ ተሳዳቢዎችን ሰብስበክ እንድታሰድበኝ ተገዝተክ ከዚህ በኋላ ደግሞ እርምጃዬን ታየዋለክ። ፎቶን ዛሬ ለጥፌልሃለሁ አይደል? ዝም አልኩክ፣ ተው አልኩክ። እናቴን ስለጥፍ ዝም አልኩክ። አንተ ለሃጫም ማለት ነው። እናቴን ስለጥፍ ዝም አልኩክ። ገባክ? ቤቴን አድሬሱን አምጥተክ ለጥፈክ። እንደውም እኮ አንተ በለጠፍከው ነው እኮ የዶክሜንት የወጣው። አንተ ብስብስ እኔ ፍራው ልትቻ ሰጥቷቸው ነበር የመሰለኝ። ግን አሁን ሳስበው እነዛ ሰዎች ለአንተ ዶክሜንት ከሰጡክ አንተ በለጠፍከው ነው ማለት ነው። እችን ከንግድ ቢሮ ሄደው ከገቢዎች የእንትኔን መታወቂያ ንግድ ፍቃዴን ከገቢዎች ማለት ነው አውጥተው የሰጡክ። ይሄ ንግድ ፍቃድ እኮ ላይክ 6 ዓመት በፊት የወጣ ሀገሬ ስገባ ብዬ 6 ዓመት በፊት ያወጣሁት ንግድ ፍቃድ ነው። በየአመቱ እየታደሰ ለመንግስት ግብር ከፍልበት ነበር። ውክልና ሲያስፈራሩት እኔ እናቴ መኖር እፈልጋለሁ ልጆች አሉኝ ሲል የራሱ ጉዳይ አልኩት። እኔ ሰው ነበር ያገናኘኝ፣ የሆነ ምስኪን ልጅ አለ እሱ ጉዳይ ያስፈጽምልሽ ተብዬ፣ አይ ካልፈለክቶ እኔም ኢትዮጵያ ስለማልመለስ ንግድ ፍቃዱ ታደሰ አልታደሰ አያገባኝም፣ እራሳቸው ደስ ይላቸው ከ7 ዓመት በኋላ ይዘጉታል። አለቅ ተውኩት። ይሄ ደግሞ የተስፈራራሁበት ጉዳይ ነው። ዛሬ መጥተህ ንግድ ፍቃድ ይዘህ ቴምር እንትን ነው ምናምን ትላለህ። አንተ ቡሽቲ ጆከር የምትባል ጥንባታም አንተ ዘገየ ነው። የምን አባ ጆከር ነው? ዘገየ ገብሬ አንተ ሌባ፣ አንተ ቆሻሻ፣ ተይ ብልጽግና ካሬ። አንተ እኮ ከዳለቻ ጋር ሁነክ እኮ ያችን እኮ እንደዛ ተሰዳድባቸው አንበሳ ሲለቅልና መልሳችሁ ፍሬንድ ስትሆኑ ጥያቄ ይፈጥር ነበር ውስጤ። ዛሬ የመጨረሻ ማንነትን አውቄያለሁ። ከጠላቶች እጅ ከብልጽግናዎች ነው የተቀበልከው። ይሄን ደግሞ እኔ አበባማ